230 ሚሊዮን ህዝብ ያላትን ኢንዶኔዥያ ለ32 ዓመታት የገዛት ጀነራል ሱዋርቶ የነሰነሰው መርዝ አሁንም ያጥለመልማታል። ሙስና የወርቅ ዘውዱን ጭኖ የአልማዝ ሉሉን ጨብጦ የነገሰባት ኢንዶኔዥያ አሁንም ገባር ከመሆን አላመለጠችም። ሙስናን ያነገሰባት የቀድሞ መሪዋ ሱዋርቶ ህይወቱ ካለፈና ስልጣኑን ከለቀቀ በኋላ እንኳ ማህተሙ አልደበዘዘም። ሱዋርቶ የምዕራብ ሀገሮች ጥብቅ ወዳጅ ነበር። የዲሞክራሲ ሞዴሎች የሚባሉት የእነ አሜሪካ ቀኝ እጅ ነበር። በህዝብ ግፊት ከስልጣን ከመውረዱ በፊት በ32 የስልጣን ዓመታቱ አሜሪካ አልተለየችውም። ውዱ ልጃችን የኛው ሰው እያለች አቀማጥለዋለች። ግን በዚያ የአሜሪካ ውድ ልጅ የስልጣን ዓመታት 1 ሚሊዮን የሚሆኑ ኢንዶኔዥያውያን በሚያሰቅቅ ሁኔታ ተጨፍጭፈው አልቀዋል። በአሜሪካ ውድ መሪ የስልጣን ዘመን እሱና ቤተሰቦቹ ብቻ እስከ 35 ቢሊዮን ዶላር ተቀራምተዋል። አንድ መሪ 35 ቢሊዮን ዶላር የሚያህል ገንዘብ ወስዷል ሲባል ለጆሮ የሚከብድም ይመስላል፣ ግን ሆኗል። መሪው የእልቅናውን ሲያነሳ ጭፍራውም የድርሻውን መፈለጉ አይቀርምና ኢንዶኔዥያ በሙስና ከላይ እስከታች ተጥለቀለቀች። በሙስና አንደኛ ደረጃ ላይ ተመዘገበች። የዲሞክራሲ ስርዓት መከተል ጀምራለች በተባለችባቸው ያለፉት ዓመታትም እንኳ ከጎበጠችበት የሙስና መርግ መቃናት አልቻለችም። ፕሬዝዳንት ሱዋርቶ ከ1958 እስከ 1990 ዓ.ም ኢንዶኔዥያን ተወባይ ሳይኖርበት ያሻውንና የመሰለውን እያደረገ ቆይቷል። ኢንዶኔዥያ ከቀድሞዋ ሆላንድ ነፃነቷን ካስመለሰች በኋላ ሁለተኛው መሪ የሆነው ጀነራል ሱዋርቶ በውትድርና መስክ የተሰማራው አገሩ ቀኝ ተገዢ ከሆነችበት ጊዜ ጀምሮ ነው። ሁለተኛው የዓለም ጦርነት ተጠናቆ ኢንዶኔዥያ ነፃነቷን ካስመለሰች በኋላ በማዕረግ እድገት እየተረማመደ የብርጋዴር ጀነራልነት ደረጃ ላይ ደርሷል። ኢንዶኔዥያ በ1940ዎቹ የተለያዩ ፓርቲዎች እውቅና አግኝተው የሚንቀሳቀሱባት ሀገር ነበረች። በተለይም በቻይና የሚደገፈው ኮሚኒስት ፓርቲ ኦፍ ኢንዶኔዥያ እስከ 3 ሚሊዮን የሚደርሱ አባላት እንደነበሩትም ተመዝግቧል። የመጀመሪያው የአገሪቱ መሪ ሱካርኖ ኮሚኒስቶቹን የወታደሩንና ፖለቲከኛ ሙስሊሞች የታቀፉባቸውን ፓርቲዎች ሚዛን እየጠበቀ መምራትም ጀምሮ ነበር። አሜሪካ በበኩሏ በአካባቢው ያለው የኮሚኒስቶች መስፋፋት አስጨነቃት። በቪየትናም ጦርነት በኮሚኒስቶች ተሸንፋለች። ቻይናና ሶቪየት ህብረት በየአቅጣጫው ርዕዮተ ዓለማቸውን እየናኙ ነበር። ስለዚህ በህዝብ ብዛት ከዓለም አራተኛ የሆነችውን ኢንዶኔዥያን እንዳታጣም በስውር ማሴሯን አላቋረጠችም። በተለይም የኮሚኒስት ፓርቲው ከሰራተኛውና ከገበሬው የተውጣጣ ሚሊሻ እንዲቋቋም ያቀረበውን ሀሳብ ፕሬዝዳንት ሱካርኖና አንዳንድ የጦር መኮንኖች መደገፋቸው ሰራዊቱን ከሁለት ከፈለው። ሱዋርቶ ሀሳቡን ከሚቃወሙት ወገን ሆነ። ብርጋዴር ጀነራል ሱዋርቶን ወደ ስልጣን ለማምጣት አጋጣሚና ምክንያት የሆነው የመስከረም እንቅስቃሴ የሚባሉት ቡድኖች በመስከረም 1958 ዓ.ም የሞከሩት አመጽ ነበር። የመፈንቅለ መንግስት ሙከራ አድርገው 6ቱን ጀነራሎች በምሽት ከያሉበት እያፈኑ ገደሏቸው። ሌሎች በርካቶችን በአንድ ሌሊት ታጠፏቸው። ያን ምሽት ሱዋርቶ የታመመ ልጁን ለማሳከም ከሆስፒታል ስለነበር እንደ ሌሎቹ ጀነራሎች ከመገደል ዳነ። መፈንቅለ መንግስት መሞከሩና ተቃውሞ እንደገጠመው ሲነገረው ወደ ጠቅላይ ማዘዣው ፈጥኖ ተንቀሳቀሰ። የወታደር እዙን ተቆጣጥሮ በአሜሪካ እገዛ ሙከራውን ለመመከት እርምጃም ወሰደ። በማግስቱ እርግጠኝነቱ እንኳን ሳይታወቅ ሙከራውን ያደረጉት ኮሚኒስቶች ናቸው የሚል መግለጫ ተላለፈ። አስከትሎም የግድያ እርምጃ ተጀመረ። የፓርቲው መሪዎች እየተለቀሙ ተረሸኑ። ኮሚኒስት ነው ተብሎ የተጠረጠረ ሰው ሁሉ አንገቱ ተቀነጠሰ። ከከተማ እስከ ገጠር ኢንዶኔዥያዊን አረደው። ወታደሮች በጥይት እየደበደቡ በገጀራ አንገታቸውን እየቀሉ ፈጇቸው። ጀነራል ሱዋርቶ በዋና ማዘዣው ሆኖ ይህንን ሁሉ ግድያ ያስተባብራል። በአንዳንድ ቦታዎች በሩዋንዳ እንደተደረገው ሁሉ የተገዳዮቹ የተቆረጠ አካል ከወንዝ ዳር ስለሚጣል ወንዙ የሚጣልባቸው ከተሞች በሬሳ ተሞሉ። በዚህ ጉዳይ የተቸገረው የሰርቢያን ከተማ ከንቲባ እባካችሁ የገደላችኋቸውን አስክሬን ከወንዝ አትጣሉ ብሎ እስከ ማሳሰብም ደርሶ ነበር። አትግደሉ አላለም። ከወንዝ እየጣላችሁ ከተማይን አታቆሽሹ ነበር ያለው። ለማለትም የሚችለው ይህንኑ ብቻ ነበር። በተለይ የቻይና ተወላጅነት ያላቸው ኢንዶኔዥያውያን የትቀሩ እየተባሉ የወጡበትና የገቡበት እየተመረመረ ተፈጁ። ለወራት በቆየውና ሱዋርቶ በሚመራው የዘር ጭፍጨፋና የጠረጋ አገዳደል 500,000 ዜጎች ትቢያ ሆኑ። አንዳንዶች ይህንን ቁጥር ከ700,000 እስከ 1 ሚሊዮን እንደሚደርስም ጽፈዋል። ኢንዶኔዥያውያን በቀኝ አገዛዝ ቀንበር
ሊቀመንበር በነበሩበት ወቅት ያልደረሰባቸው የሰቆቃና የጭፍጨፋ መዓት ሲዘንብባቸው አሜሪካም ዋና ተባባሪ እንደነበረች ማወቅ የሚያስገርም ሳይሆን አይቀርም። አሜሪካ ግድያው እንዲቀጥል እንጂ እንዲቆም አንዳችም ቃል አልተነፈሰችም። እንዲያውም በመረጃ መረቤ ደርሼባቸዋለሁ ያለቻቸውን 5000 የኮሚኒስት ፓርቲ አባላት ስም ለሱሃርቶ አሳልፋ መስጠቷ ተረጋግጧል። ኬቲ ኬርኔ የተባለችው ጋዜጠኛ አሜሪካ ጃካርታ ባለው ኤምባሲዋ በኩል የ5000 ሰዎችን ስም ዝርዝር ማስተላለፏ ብቻ ሳይሆን ከሱሃርቶ ማዘዣ ጣቢያም የተገደሉትና የተረፉት ሰዎች ስም ዝርዝር ለኤምባሲ ይተላለፍላት እንደነበረ ማጋልጣለች። አሜሪካ በቪየትናም የሳቀባትን ሶሻሊዝም ኢንዶኔዥያ ላይ ተበቀለችው። ከመፈንቅለ መንግስቱ ሙከራና የመደዳ ጭፍጨፋ በኋላ ሱሃርቶ የወታደሩን እዝ ተቆጣጠረ። ስለዚህ በውዴታ ግዴታ ፕሬዝዳንት ስካርኖ ሜጀር ጀነራልነትንና የጦር አዛዥነቱን ለሱሃርቶ በሹመት መልክ ሰጠው። በራሱ እጅ የወሰደውን ኃይል በሹመት የሰጠው ለማስመሰል ፈልጎ ነው። ነገር ግን ስልጣን ኃይሏን ካደራጀች በኋላ መለሳለስን አትወድም። አሜሪካ ከጎኑ የቆመችለት የጦር ኃይሉ የሚታዘዝለትና ድልም በእጁ የገባለት ሱሃርቶ ሌላ ሸላሚና ሸዋሚ የሚጠብቅበት ጊዜ አልነበረውም። ስለዚህ ከወራት በኋላ ፕሬዝዳንቱን ወዲያ ፈንግሎ ከቤቱ እንዳይወጣ አድርጎ ስልጣኑን ጠቀለለም። አሜሪካም ተደላድላ በጎኗ ተኛች። ሱሃርቶ ከዓመታት በኋላ ምስራቅ ቲሞርን ወረራት። ማንተው ሊለው ይችላል። 700,000 ከሚሆነው የምስራቅ ቲሞር ህዝብ 200,000ን ሲጨፈጭፍ አሜሪካ ከጎኑ ቆመች። ሱሃርቶን የኛው መጥፎ ልጅ እያለች አመሰገነችው። የጸጥታ ሰራተኞቹን አሰለጠነችለት። የእርዳታ ልገሷን ከፍ አደረገችለት። የኢንዶኔዥያውያንን ጭፍጨፋ የደገፉት የአሜሪካን ባለስልጣኖች ብቻ አልነበሩም። የአሜሪካ ጋዜጦችም በሱሃርቶ የጭካኔ ተግባር ተባብረዋል ተብለው ተወቅሰውበታል። ሙያቸው የሚጠይቀውን ሚዛናዊነት የኮሚኒዝም ጥላቻቸው ጠርጎ ወሰደው። ለሰብአዊነት መብት መከበር እንቆማለን የሚሉትን አቋም ለአሜሪካ ፍላጎት ሲሉ ሰረዙት። ኒውዮርክ ታይምስ ጋዜጣ ጭፍጨፋው እየተካሄደ እንደ አውሮፓውያን አቆጣጠር በ1966 የጻፈውን ኖም ቾምስኪና ኤድዋርድ ሄርማን በጻፉት መጽሐፍ ጠቅሰውታል። የሚካሄደውን ለውጥ ሁሉም ወዶታል ይላል ኒውዮርክ ታይምስ። ከ500,000 በላይ ሰው እየታረደ ሁሉም ሰው ወዶታል እያለ ይጽፋል። ሁለቱ ጸሐፊዎች እንደሚሉት ፖልፖትን በዘር ጭፍጨፋ ተጠያቂ ወንጀለኛ ነው እያለች የምትለፈልፈው አሜሪካ የሱሃርቶን ድርጊት ገንቢ ሽብር አድርጋ እንደምትቆጥረው ይናገራሉ። ሎስ አንጀለስ ታይምስ ፖልፖትን የጦር ወንጀለኛ ጨፍጫፊ ሲለው፣ ዋሽንግተን ፖስት ደግሞ ደም የጠማው የሚል ስያሜ ሰጥቶታል። አገዛዙንም የሁከት ዘመን እያሉ ይገልጹታል። ሱሃርቶ በምስራቅ ቲሞር 1/4ኛውን ህዝብ ሲገድል ግን የዘር ጨፍጫፊ የሚል ስም በማናቸውም ጋዜጦች አልተሰጠውም። ከናካቴው ዩኤስ ቱዴይ መንፈሳዊ ሰው ሲለው፣ ኒውዮርክ ታይምስ ደግሞ የለውጥ አራማጁ እያለ ያወድሷል። እነ ቾምስኪ እንደጠቀሱት የኒውዮርክ ታይምሱ ጋዜጠኛ ማይዳን ስለ ፖልፖት ሲጽፍ የክፍለ ዘመኑ የመደዳ ጨፍጫፊ ካምቦዲያን ሊያወድማት የነበረና ከ1 ሚሊዮን ህዝብ በላይ የፈጀ ብሎ ጽፎበታል። ይሄው ጋዜጠኛ በዚሁ ዓመተ ምህረት ስለ ሱሃርቶ ሲጽፍ ሚኒስትር ሱሃርቶ ስልጣን ሲይዝ 500,000 የሚሆኑ ኢንዶኔዥያውያን እንደሞቱ ይገመታል በሚል ማጠቃለያ ብቻ ነበር ያለፈው። ሱሃርቶን እንኳን ጨፍጫፊ ሊለው አስገደለ ሊለው አልፈለገም። ሰው ማረድ አሰቃቂ መሆኑን ለመግለጽም አልፈለገም። እንደ ኒውዮርክ ታይምስ ያሉት ታላላቅ የተባሉትና ለሙያው ስነ ምግባር አንገታቸውን ይሰጣሉ የሚባሉ ጋዜጦች አንዳንድ ጊዜ ግላዊ ስሜታቸው ቆልሟቸው የሚያስገምታቸው ግድፈት ሲፈጽሙ ተደጋግመውም ታይቷል። ለሙያውና ለሙያዊ ስነ ምግባር ብቻ እንደሚገዙ በህዝብ ዘንድ እየማሉና እየተገዘቱ የራሳቸውን ተራ ፍላጎት ማስፈጸሚያ ሲያደርጉትም ይታያል። በጥቅምና በጥላቻ አረንቋ እየተዘፈቁ ሌላው እንዲሳሳትም ይሰብካሉ። ሱሃርቶ ስልጣኑን አደላድሎ ቆየም። ዓለም አቀፉ የገንዘብ ድርጅት የዓለም ባንክ ለአሜሪካ ወዳጅ ሱሃርቶ ብድሩን አዘነቡለት። ነገር የሚፈልጓቸውን አገሮች እንደሚፈታተኑት ይህን ፍጠር ያንን ካላደረክ ሊሉት ቀርቶ ገንዘቡ የትገባ ብለው ጭራሽ አልጠየቁም። ሱሃርቶም ታማኞቹንና ዘመዶቹን እየሾመ መንግስቱን አጸናው። ሰላም መስፈኑን፣ አገሪቱ እድገት ማስመዝግቧን አወጀም። ልጆቹን በገንዘብ ተቋማት በጦር ኃይሉና በፓርላማ እየሰገሰገ ሁሉንም ነገር ተቆጣጠረው። ይሁንና ሁሉም ነገር እንዳማረበት አያልቅም። እንደሰራ አይገድል እንደሚባለው ክፉ ቀን እየተንኳተተ መምጣቱ አይቀርም። በወጣትነት ዘመን ለተሰራ ወንጀል በአዛውንትነት ዕድሜ ዕዳ ከፋይ መሆን ይከፋል። ሱሃርቶም 80 ዓመቱ ሲቃረብ ጥያቄ የተቀሰቀሰበት፣ የተቃውሞ ሰልፍ ተስፋፋበት። እንደ ቀድሞ ተቆጥቶ የጸጥታ ኃይሎችን ሲያዝ 6 ሰልፈኞች ተገደሉ። ያን ጊዜ እንኳንስ የሚፈራው የሚታገሰው ሰው ጠፋ። ሁሉም ነገር መመለሻው ጠፋበት።
ተቃውሞው ተጋጋለና ሱሃርቶ ስልጣኑን በገዛ ፍቃዱ ለመልቀቅ ተገደደ። ከስልጣን ከለቀቀ በኋላ ወንጀሉ ይዘረዘር ያዘ። በእርዳታና በብድር ለአገሪቱ ከተሰጠው ገንዘብ እስከ 35 ቢሊዮን ዶላር ከቤተሰቦቹ ጋር እንደሞጨለፈም ይፋ ሆነ። 35 ቢሊዮን ዶላር ቀለጠ። የዚህን ስርቆት ለመጀመሪያ ጊዜ ያጋለጠው ቀድሞ መልአክ አድርጎ ይዘግብለት የነበረው የታይምስ መጽሔት ነበር። ታይምስ ባሰራጨው ዘገባ ተከሶ ነበር። ነገር ግን የሱሃርቶ ደጋፊዎች ከኃላፊነታቸው የሚነሱበት ጊዜ ስለነበር ከዓመት በኋላ ክሱ ተዘጋ። ሱሃርቶ ራሱ እንዲከሰስ የህዝብ ግፊት በማየሉ አጣሪ ኮሚሽን ተቋቋመ። በሙስና መዘፈቁ ተረጋገጠ። ክሱ ለፍርድ ቤት ቀረበ። ሱሃርቶ በእድሜና በጤናው ጉድለት ምክንያት ችሎት መቅረብ አልቻለም። በልብ በጉበት በኩላሊት ደዌ የታወከ መሆኑን ለሐኪሞቹ ስላረጋገጡ የጠቅላይ ፍርድ ቤቱ በነጻ አሰናበተው። ብዙም ሳይቆይ በ86 ዓመቱ ሞተ። ልጁ ቶሚ ሱሃርቶ በዘረፈው ገንዘብና የፈረደበትን ዳኛ በማስገደል ወንጀል ተከሶ 15 ዓመታት እስራት ተፈረደበት። ፕሬዝዳንት ሱሃርቶ ከነበረበት ዙፋን ወርዶ ከሞተ በኋላ እስካሁን ድረስ በኢንዶኔዥያ ጥያቄ ይነሳል። ቤተሰቦቹ ገንዘቡን እንዲመልሱ ለምን አይከሰሱም የሚሉ አሉ። አንዳንዶቹም ረስተውታል። ሌሎቹ ቢያንስ ያን ጊዜ ኑሮ ውድ አልነበረም፣ ሰላምም ነበር ይላሉ። ግን ያልተረሳለት ክፉ ስራው ብቻ ነው። የ1 ሚሊዮን ህዝብ ፍጅትና የ35 ቢሊዮን ዶላር ስርቆት። የዚህ ዝግጅት ሙሉ ምንጫችን እነሆ መቆያ የተሰኘው አዲሱ የጋዜጠኛ እሸቴ አሰፋ መጽሐፍ ነው።